ሰላም አለይኩም ወራህመቱላሂ ወበረካቱ። የተከበራችሁ ቻናል ቤተሰብ እንዴት ናችሁ? ሰላም ናችሁ? ከኔ ጋር አልሐምዱሊላህ ሰላም ነው። ዛሬ ይዤላችሁ የመጣሁኝ ኢሜል አከፋፈት ማለት ነው። እስኪ ዛሬ አከፋፈት እንደምታዩት ሴቲንግ አለች ማለት ነው። እቺ ውስጥ እንገባለን። ከዛ ወደ ላይ ሳብ እናደርግና እንደምታዩት አካውንትስ ባካፕ ነው ማለት ነው። ከዛ እዚህ ጋር ሰፕ ያደረግን ምንድነው እዚህ ጋር እንመጣለን። እዚህ ጋር እንደምታዩት ፈድ የሚለው ማለት ነው። ከዛ እንነካለን። ከዛ የምንፈልግበትን እዚህ ጋር ጉግል እንፈልጋለን። ጉግል ጫን እንላለን። ፓተር ይለኛል። ፓተር አስገድዳለኝ ነው የስልኬ ፓተር ሰጥቼዋለሁ። የስልኬ ፓተር ፈልገዋል። ይሄው መጣ ቤተሰቦቼ፣ በእንደዚህ ሆኖ መጣ ማለት ነው። እና አሁን የምንፈልገው ምንድን ነው? በዚህ ታች እዚህ ጋር ፎርጌት ማለት ይሄው እዚህ ጋር በዚህ መጠቀም እንችላለን። ፎርጌት ማለት ያንን መጀመሪያ የነበረን ኢሜላችን ያን ትተን ማለት ነው። በዚህኛው ፎርጌት አድርገን መክፈት እንችላለን። ከዛ ደግሞ ወደዚህ እንመጣለን። ክሬት አካውንት ነው ጫን ብለን ከዛም ደግሞ ይሄን ነካለን ማለት ነው። እዚህ ጋር ፈረስት ኔምና እዚህ ጋር ሁለተኛ ከፈለጋችሁ የአባታችሁን ስም ብቻ ያው የፈለጋችሁትን ማግባት የምትፈልጉትን ስም መርጣችሁ ማስገባት ትችላላችሁ ማለት ነው። ከዛም ደግሞ እዚህ ጋር መጥቼ ልጻፍ እስኪ የተከፈተበት ቀን፣ እድሜ፣ ዓመተ ምህረት እኔ ሴት ከሆንሽ ሴትነትሽ እያለ ነው ማለት ነው። እና አሁን እዚህ ጋር ዴት ዴይ ይላል። ምን ማለት ያለንበት አሁን ያኔ አሁን ይሄ በተከፈተበት ዓመተ ምህረቱ ነው የሚጠይቀው ማለት ነው። እዚህ ጋር ቀን ነው። እዚህ ጋር ደግሞ ወር ማለት ነው። እዚህ ጋር ዓመተ ምህረት የተከፈተበትን ዓመተ ምህረት ስላችሁ የራሳችሁ በፈለጋችሁት በዚህ ነው የሚመጥነው። ከ28 በላይ መሆን አለበት ማለት ነው። ያው እድሜ ማለት ነው። እዚህ ከሚፈልገው ይር ማለት እድሜ ማለት ነው። እድሜያችን ያው እኛ ራሳችን ሲቀርሽ ዴይ ይላል። አሁን እዚህ ጋር ዴይ ላስገባ ማለት ነው። ጁን ከሆነ ጁን እናደርጋለን። እሺ ጁን እዚህ ጋር ይር
ዓመተ ምህረት እሺ፣ ዓመተ ምህረት እናስገባ። ዓመተ ምህረት 1000 አሁን ያንን ብቻ በቃ 1987 ይር ማለት ነው። የተወለዳችሁበትን ብቻ ዓመተ ምህረት እዚህ ጋር ምንድን ነው የሚፈልገው? እዚህ ጋር ይሄን እንመርጥለታለን ማለት ነው። ከላስ አሁን ጨርሰናል። እዚህ ጋር ኔክስት የሚለው ይዘን እንወጣለን። ወደፊት ይሄው እዚህ ጋር መጥተዋል ማለት ነው። አያችሁ ቤተሰብ። ከዛ መይሙና የሚለው ነው ምንነካው ማለት ነው። እዚህ ጋር ቀያይሮ መጣው አያችሁ ቤተሰብ። እዚህ ጋር ቀያይሮ ተመጣ ማለት ነው። የሁለተኛ ነው መሆን ያመጣው። እዚህ ጋር እኔ ማይሙና ሀሰን ያልኩት እዚህ ጋር ሀሰን ማይሙና ያለው ማለት ነው። ይሄ ትክክል አይደለም። ሁለተኛው ላይ ሳጥኑን እንደዛ እናደርጋለን። ሁለተኛ ሳጥን ላይ ማለት ነው። ከዛ ኔክስት እዚህ ጋር ኔክስት እንነካለን። ኔክስት ብለናል። ፓስፖርት ይላል እንግዲህ። ይሄ እናንተ ለማሳየት ያክል ነው። ፓስፖርት በሰይምነት እሺ፣ በራሴ የፈለጋችሁትን ፓስፖርት ማስገባት ትችላላችሁ። ስማችሁ ማስገባት ትችላላችሁ። ያው ከቁጥር ቀላቅላችሁ ማለት ነው። ጥሩ ጠንካራ የሚሆን ፓስፖርት እንፈልጋለን። እዚህ ጋር ምንድን ነው የምንፈልገው? ግዴታ ቁጥር መቀላቀል አለበት ቤተሰብ። ቁጥር ግዴታ መቀላቀል አለበት። እሺ